ለሰው ወይም ለአንድ ነገር አቅሙን ሁሉ አሟጥጠው ሰጥተው ነገር ግን በምላሹ ምንም ግድ ማይሰጠው ሰው አጋጥሞት ያውቃል? ለእርሶ ሲሉ አንዲት ጣታቸውን እንኳን ለማያንቀሳቅሱ ሰዎች የዓለምን ሸክም ሁሉ እንደተሸከሙ ሆኖ ተሰምቶት ያውቃል? አሁን ይህንን እያዳመጡ ከሆነ አስቀድሜ ልገምት፣ ደክሞተዋል። ዋጋውንና ክብሮን ለማስመስከር መሞከር ደክሞተዋል። ሊከፈቱ ያልቻሉ በሮችን ማንኳኳት ሰልችቶታል። ዛሬ ስለ ሕይወት አንድ ጥልቅ እውነት እንመለከታለን። ዝምታ የተሞላበት ይቅርታ። ብዙ ጊዜ ይቅርታን በተሳሳተ መንገድ እንረዳዋለን። ይቅርታ ማለት ሁሉንም ነገር መርሳት፣ ድንበሮቻችንን ዝቅ ማድረግና ሰላም ለመፍጠር ብቻ ወደሚጎዳን ቦታ መመለስ ይመስለናል። ነገር ግን እውነተኛ ይቅርታ ከዚህ ፍጹም የተለየ ነው። እውነተኛ ይቅርታ ማለት ለራስዎ ሰላም ቅድሚያ ለመስጠት ጸጥ ያለና ኃይለኛ ውሳኔ ማድረግ ማለት ነው። ክብሩን እንደጠበቁ ትተው መሄድ ማለት ነው። ዛሬ ኃይለኛ መልእክት ያላቸውን 3 ታሪኮችን ላካፍላችሁ ነው። ይህ ቪዲዮ ሲያልቅ መተው፣ አሳልፎ መስጠት ለምን ትልቁ የጥንካሬ መገለጫ እንደሆነ እና ዋጋውን ከማያውቁ ሰዎች መራቅ ለራስዎ ሊሰጡት የሚችሉት ትልቁ ስጦታ ለምን እንደሆነ በሚገባ ይገነዘባሉ። እንጀምር። ታሪክ 1 የአውራ ዶሮው ስንብት The Rooster's Departure። የፀሐይ ወርቃማ ጨረሮች የጠዋቱን ሰማይ ሰንጥቀው ከመውጣታቸው ከረዥም ጊዜ በፊት እሱ ቀድሞ ቦታው ላይ ይገኝ ነበር። ስሙ ኒስሎ ይባላል። ላባዎቹ እንደ ታጠበ መዳብ የሚያንጸባርቁ ቁሩና ጠንካራ አውራ ዶሮ ነበር። በየማለዳው ያለምንም መቆራረጥ ኒስሎ ቀና ብሎ ኃይለኛና አስተጋባይ ድምፁን ያሰማ ነበር። ድምፁ ለመላው የእርሻው ነዋሪዎች እንደ ሕያው የማንቂያ ደወል ነበር። እሱ ከእንቅልፋቸው እየቀሰቀሳቸው ብቻ አልነበረም፣ ወደ ሕይወት እየጠራቸው ነበር። ገበሬዎቹን ከስንፍና ወጥመድ እያዳናቸው ነበር እና የዕለቱ ሥራ በሰዓቱ መጀመሩን እያረጋገጠ ነበር። ኒስሎ ለሥራው ታማኝ ነበር። እሱ በቀላሉ የራሱን ግዴታ እየተወጣ ነበር። ነገር ግን ለዚህ የማይናወጥ ታማኝነቱ በምላሹ ምን አገኘ? ምስጋና፣ ፍቅር ወይስ የተመረጠ ህልል? አላገኘም። ከዚህ ይልቅ የከፉ ስድቦችን አስተናገደ። ድምፁ በጠዋቱ ጭጋግ ውስጥ ሲያስተጋባ መስኮቶች በኃይል ይከፈታሉ። የተናደዱ ድምፆች ይርጋም ያወርዳሉ። ጫማዎችና ድንጋዮች በጭፍን ወደ እሱ አቅጣጫ ይወራወራሉ። የሰው ልጆች የእሱ ጩኸት ጣፋጭ እንቅልፋቸውን የሚረብሽ ሊቋቋሙት የማይችሉት አስጨናቂ ነገር እንደሆነ በመግለጽ በምሬት ያማምራሉ ነበር። ከዕለት ወደ ዕለት ከማለዳ እስከ ማለዳ ኒስሎ ይህንን ውርደት በዝምታ ተቀበለው። ድንጋዮቹን ሸሸ፣ ይርጋሞቹን ችላ አለ። ሥራውን ብቻ መሥራቱን ቀጠለ። እስከ አንድ ደመናው ማለዳ ድረስ በተለየ ሁኔታ እጅግ የከፋና ጨካኝ ስድብን ከተቀበለ በኋላ ኒስሎ ወደ ማደሪያው አልተመለሰም። በምትኩ በረር ብሎ በጣም የሚወደው የእንጨት አጥር ጫፍ ላይ ወጣ። ከእርሻው አልፎ ሰፊውንና ማልክ ያሌሎ አድር ማስ ተመለከተ። አንድ ጸጥ ያለ እውነት ውስጡ ገባ እና በልቧ እንዲህ አለ፣ ልፋት ዋጋ በሌለው ቦታ ራስህን ለማስመስከር ደጋግመህ መሞከር ሞኝነት ነው። ክብርህን ጠብቀህ መሄድ ብቸኛው የእውነት መፍትሄ ነው። በገበሬዎቹ ላይ ምንም አይነት ቁጣ እንደማይሰማው ተረዳ። የመበቀልም ድማኔን ለሞቱትን ተረዳ። የተሰማው ጥልቅና ከባድ ድካም ብቻ ነበር። ኒስሎ አንድ ረዥምና ጥልቅ ትንፋሽ ወሰደ። ለመጨረሻ ጊዜ በሚገርም ድምፁን አሰማ። ከዚያም ክንፎቹን ዘርግቶ ከእርሻው ርቆ በመብራት ወደማይታወቅ ዓለም ተጓዘ፣ ህልውናው ዋጋ ወደሚያገኝበት ቦታ ፍለጋ። በዚያች ሌሊት አስፈሪና ከባድ ጸጥታ እርሻው ላይ ሰፈነ። እናም ጎህ ከመቅደዱ ጥቂት በፊት አደጋ ተከሰተ። እርሻውን ለሳምንታት እየተከታተሉ የነበሩ የአቃላቢ ሌቦች ያለመደውን ጸጥታ አስተዋሉ። የእርሻውን የዕለት ሂደት ሁኔታ ያውቃሉ። የውጫኑ አውራ ዶሮም ድምፁ እንደማይሰማ ተረዱ። የኒስሎ አለመኖርንም በመልካም አጋጣሚ በመጠቀም ወደ ግቢው ሾልቆ ገቡ። ምንም አይነት ማስጠንቀቂያ አልነበረም። ጸጥታውን የሚሰብር የሆይታ አልነበረም። ገበሬዎቹ ምንም ሳያውቁ በከባድ እንቅልፍ እንደነበሩ ነበር። ሌቦቹ የእንስሳ ማደሪያዎችን በጸጥታ አራቆቱ። በጣም ውድ የሆኑ እንስሳትና ዕቃዎችን ወስደው በጨለማ ውስጥ ተሰወሩ። በመጨረሻም ፀሐይ ሰማይ ላይ ከፍ ሲልና ገበሬዎቹ በራሳቸው ጊዜ ከእንቅልፋቸው ሲነሱ ወደ ውጭ ሲወጡ ልብ ሰባሪ ትንቢት ይጠብቃቸው። ሁሉም ነገር ተዘርፈ ነበር። በዚያ አውዳሚ የኪሳራ ወቅት ብቻ ነው እውነቱን ተረዱት። ኒስሎ አውራ ዶሮ ከእንቅልፍ ብቻ አልነበር የሚቀሰቀሳቸው። የእሱ ድምፅ ትልቁ ጥበቃቸው ነበር፣ የንብረታቸው ጠባቂ ነበር። ነገር ግን የዋጋውን በተረዱበት ጊዜ በጣም ረፍድቷል ነበር። ሕይወት በኒስሎ ታሪክ ወደ አንድ ከባድና ከውኔ ውስጥ መታት አፈጣጠም ያስገባል ማለት የተመከረ ሞከራ። ዝምታ የተሞላበት ይቅርታ ማለት የማይከፈተውን በር ማንኳኳት ማቆም ማለት ነው። መሄዳችሁን በግልጽ ማሳወቅ አያስፈልጋችሁም። የመበከለም እርምጃ መውሰድ አይጠበቅባችሁም። በቀላሉ ጉልበታችሁን፣ ጥበቃችሁን፣ ብርሃናችሁን ይዛችሁ ዞር ብላችሁ ትሄዳላችሁ። የነሱንም ውሳኔ የነሱ ትምህርት ይሁንላቸው። ታሪክ 20 ኤሊውና ሸክሙ።
ዘወትር ሌሎችን የሚረዱ ሰው ከሆናችሁ ይህ ቀጣዩ ታሪክ ልባችሁን በጥልቅ የሚነካ ይሆናል። ሰፊውና ሞገመኝ የሆነ ወንጂ ጭቃ ዳህዳሃል ላይ አማራ የባለው ኤሊ ይኖር ነበር። አማራ እጅግ የተረጋጋ፣ በአካል ጠንካራ እና በሚገርም ደግ ልብ ያለው ነበር። በየጊዜው ያን ኃይለኛና አዞር የበዛው ውሃ ፍሳትና ድንጋይ የበዛውን መንገድ በድፍረት ይጋፈት ነበር። ታዲያ በየቀኑ ለምን ይህንን አደጋ ይጋፈታል? ጓደኛውን ለመርዳት ሲል ነበር። ያ ጓደኛው ቲኮ ይባለው በጣም እረፍት የሌለውና ጭንቀተኛ አንቆራቤ ነበር። ቲኮ ስለ ሁሉም ነገር መማመር ልማድ አለበት። ነገር ግን ትልቁ ድክመቱ በጥልቅ ውሃ ውስጥ ለመዋኘት ፈቃደኛ ለመሆኑ ነበር። መሞከር የሚችልበት ነበር፣ ነገር ግን ሞክሮ አያውቅም። ለምን ይሞክራል? አማራ አሸግሮ መሸከም እንደሚገባው ድረስ ብቻ አስቦ ነበር። ለዓመታት አማራ ቲኮን ከባድ የሆነ ጀርባው ላይ እንዲወጣ ፈቅዶለት ነበር። ቲኮን በሰላም ማዶ ለማድረስ ብቻ ሲል ጦንኞቹ እስካዙ ድረስ ከኃይለኛው ውሃ ጋር ተጋትሎ ነበር። ነገር ግን አንዴ እንኳን በእነዚህ ሁሉ ዓመታት ቲኮ አመሰግናለሁ ብሎ አያውቅም። አማራ የእግሮቹ ማዶ ዳህል ላይ እንደረገዙ ቲኮ ምንም ቃል ሳይኑለው ዘል ብሎ ወደ ጭንቅላቱ ይሮጣል ነበር። ከአደገኛው ጉዞ እንደተነሳ ደክሞትና አየር አጥሮት የሚንገዳገደውን አማራን አንዴም ለሆነ ያልበሌሉት ዋጋ ለማየት ወደ ኋላ ዞሮ አይታ አልነበርም። ከዚያም ተአምር በሆነ መስታወት ከአንድ ጊዜ በኋላ አንድ በከሰከሰ ሌሊት በጣም ከባድ ደርቅ መሬቱን መታ። ግዛዙ ወንጅ ደረገ። የውሃ ትቅነቱን በከፍተኛ ደረጃ ከነሰ። ለመጀመሪያ ጊዜ ከውሃ ውስጥ ትላልቅና ደረቅ ድንጋዮች ብሎ በሙጥ ወንጁ ላይ እንደ ተፈጥሯዊ ድልድይ ፈጠሩ። አማራና ቲኮ የውሃውን ግማሽ እንዳቀላለቱ ቲኮ በድንገት ድንጋዮችን ተመለከተ። መሻገር ከእንግዲህ አሁን ኤሊውን የማያስፈልገው ሲረዳ ቲኮ ቀጥታ ወደ አማራ ጀርባ ላይ ከአንድ ድንጋይ ላይ ዘለለ። ምንም አይነት ማብራሪያ አልሰጠም። ደሃን አሁን እንኳን አላለም። በውስጡም በመጨረሻ ነፃ ወጣሁ። ከእንግዲህ አሁን ይህንን አዝጋሚና ከባድ ኤሊ መጠበቅ ያስፈልገኝምና በድንጋዮቹ ላይ የዘለልኩ ለሄድ አሰበ። አማራ ተልፍቶ የሚገኝ ጥልቅ ያላለጥኝ ቦታ ላይ ብቻውን እየተናነፈ ቀረ። ቲኮ ራቆ ሲጥርፋ እየተመለከተ አማራ አንድ ትልቅ ክብደት ወደ ታች እየጎታተው ሰማው። እናም አንድ ትልቅ ነገር ተረዳ። ወደ ታች እየጎታተው የሚያጋጥመው ክብደት የጀርባው ቅርቅ ክብደት አልነበረም። በምትኩ የዓመታት የድክማንና የውለታ ቢመት ከባድና የሚያፍን ሸክም ነበር። በዚያች ማሽት ፀሐይ ስትጥልቅ ሰማንን ብርቱና ወይን ቀለብ ያላበሰት ባለቀ አንዲት አሮጅና ጠቢብ ሸመላ አማራን አጠገብ በወንጂ ዳህል ላይ አረፈች። ሸመላዋም አዘነውን ኤሊ ተመለከተችውና በተረጋጋና በሚያስተጋባ ድምፅ እንዲህ አለችው፣ አማራ፣ ማንኛውንም ወንጅ ለማቀላለጥ ያስችልህ አስተነጋጅ ጥንካሬ አለህ። ነገር ግን ከአሁን ጀምሮ በጀርባህ ላይ ማንን እንዲጋለጥ የምትፈቅድለትን ጥንቃቄ በማድረግ ነው መወሰን ያለብህ። እያንዳንዱ ሸክም የሚሸከምበት አይደለም፣ እናም ሁሉም ሰው በቅርብህ መሆን ያለበት አይደለም። ለዘመናት በተፈተነ የአማራ ፊት ላይ አንዲት ዘልል እምባ ወረደች። በዚያች ቅንጥብት ዝምታ የተሞላበት ይቅርታን በስማት ፈዘመ። ደግነቱን አግባብ ስለተወጣለት በልቡ ይቅር አለው። ቂሙን ከልቡ አወጣ። እናም አንድ ቃል ገባ። ክብሩን ምን እንደሆነ ለማያውቀው ሰው ዳግመኛ ጀርባውን እንደማይሰጠው ተረዳ። ከጥቂት ሳምንታት በኋላ የክረምት የከባድ ዝናብ ተመልሶ መጣ። ወንጅ ሞላ። እንደገና ኃይለኛና ጥልቅ ሆነ። ድንጋዮቹም የሚፈታ ውሃ ስር ተፉ። እንኮራቢው ቲኮ በወንጁ ፍሳት በጣም ተሸብሮ ዳህል ላይ ቆሞ የደሮ ጓደኛውን የተለመደውን ጀርባ ለማግኘት በተስፋ ቆረጥ መስማማት ዙሪያውን ይመለከት ነበር። ነገር ግን ለሚሸከመው ማንም ነበረም። አማራ ንጹሕና በተረጋጋ ውሃ ውስጥ በነፃነት እየዋኘ በቀሊልና በደስታ ልብ ሕይወቱን እየኖረ ኪሎ ሜትራት ቢርቆ ነበር። እዚህ ላይ ያለው ትምህርት እጅግ የግልጽ ነው። ሁሉም ሰው ለመስዋዕትነታችሁ ዋጋ አይሰጥም። አንድ ግንኙነት ከባድና ምስጋና ቢል ነው የሚሆንበትን መገንዘባችሁ የእናንተ ኃላፊነት ነው እና ይህንን ሸክም አውርዶ መጣለም የእናንተ ምርጫ ነው። ታሪክ 23 በተዘጋው በር ፊት የተቀመጠችው ድመት። ወደ መጨረሻው ታሪካችን ደርሰናል። ይህ ታሪክ ስለ ተስፋ፣ ስለ ከንስ ቅዠት እና በመጨረሻም ስለ ራስን ለመምረጥ ያስፈልገው ድፍረት የሚናገር ነው። እርጥብና በተተወ ጠባብ መንገድ ቁርን ላይ ኒኮ የባለው የጎዳና ድመት ይኖር ነበር። ኒኮ የቆሰለ ወታደርን አይነት ሕይወት ነበር የሚኖረው። እያንዳንዱ ቀን በሕይወት ለመቆየት የሚደረግ ትግል ነበር። የትራፊ ምግብ ለመፈለግ፣ ከክፉ የጎዳና ውሾች ለማምለጥ እና በሚያቀዘቅዙ ሌሊቶች በብርድ መንቀሳቀስ የዕለት ተግባሩ ነበር። ነገር ግን ኒኮ በየቀኑ የሚያደርገው አንድ ልማድ ነበር። በየማለዳው ከአሳዛኙ መኖሪያው ተወረወጠው እጅግ ግዛፍና ውይባ የሆነ ቤት ፊት ጸጥ ብሎ ይቀመጥ ነበር። ከዚህ ግዛፍ የእንጨት በር ፊት የተቀመጠው የሸክል ሳህን ነበር። ይህ ሳህን ግን ሁል ጊዜም ባዶ ነበር። ሆኖም ግን ኒኮ በየቀኑ እዚሁ ይቀመጥ ነበር። በምናሚው ነበር። አንድ ቀን በሩ ወለል ብሎ እንደሚከፈት ያስብ ነበር። ሩህማ ይትወቅ የሆናቸው የሰው ልጅ ወጦ ላለው ወፍራምና ወቅ ያለ ወተት በሳህን ውስጥ እንደሚሞሉለት ቻለዳውንም በእውነተኛ ፍቅር እንደሚዳበሱት ያስብ ነበር። በዚያ ውብና የቅንጡ ዋጋ ቤት ውስጥ አንዲት ሀብታም ሴት ትኖር ነበር።
በየቀኑ ትኩስ ሻይዋን እየጠጣች ከትልቁ የመስታግል መስኮቷ ወደ ውጭ እየተመለከተች ኒኮ በብርድ ውስጥ ተቀምጦ ታየው ነበር። ተስፋ ሞሉ የሆኑ አይቶቹን ትመለከታለች። በብርድ ውስጥ የሚንቀጣቀጠውን ሰውነቷን ታያለች። እሷ ግን አንዴ እንኳን በሩን ከፍታ አታውቅም። አንዲት ጠብጭ ውሃ ሰጥታት አታውቅም። አሁንም ግን ኒኮ ይጠብቅ ነበር። ትዕግስቱ የውድ አድረው የሴትየዋን ልብ ቀይሮ እንደሆነ በሚል ከንሲ ቅዠት ውስጥ ተቀርቅራ ነበር። አንድ እጅግ የከፋ ክርምት ማለዳ መሬቱን ወፈር ብረት ሸፍኖት ነበር። ሆዱ በረሃብ እየታመመ መዳፎቹ በብርድ ድንዝ ብሎ ባዶ ሳህን ፊት ተቀመጠ ነበር። ድንገት አንድ የሚያምርና የተመገበ ወርቃማ ድመት አጥር ፊት ላይ እየተራመደ መጣ። ወርቃማው ድመት ወደ ኒኮ ቁሉ ብሎ ተመለከተው። አይቶቹ በርህራሄ የተሞሉ ነበሩ። ወርቃማው ድመት በለስለስ ያለ ድምፅ እንዲህ ጠየቀው፣ ወዳጄ ሆይ ራስህን ለምን ታሰቃያለህ? አሁንም ገና አልገባህም? ይሄ በር መቼም ቢሆን ለነቴ የምሰራ አይደለም። ኒኮ አቅርቅሮ ባዶ ሳህኑን በሐዘን ትኩር ተመለከተ። ወርቃማው ባዶን ሳህን በሐዘን ትኩር ብሎ ተመለከተ። ወርቃማው ድመት ለመጨረሻ ጊዜ ተናገረ። ቃላቱ ቀዝቃዛውን አየር እንደ ሞቃት ቢላዋ እየሰነጠቁ እንዲህ አሉት፣ ወደዚህ ሰፊና ውብ ዓለም የተወለድከው የሌላ ሰውን እጅ ለመተበክ ብቻ አይደለም። የተወለድከው የራስን መንገድ እንድትጓዝ ነው። የራስን ደስታ እንድታገኝ ነው የተፈጠርከው። እነዚያ ቃላት በቀጥታ የኒኮን ነፍስ ዘልቀው ገቡ። የነበረውም የከንቱ ምኞት ቅዠት ተሰባበረ። ኒኮ ቀና ብሎ ትልቁን ዝግ በር ለመጨረሻ ጊዜ ተመለከተ። አላፋጨም፣ እንጨቱንም በምስማሩ አልቧጨረውም። በልቡ ውስጥ ምንም አይነት ቁጣ አልቀረም። በምትኩ ግልጽ፣ ቀዝቃዛና ጸጥ ያለ ውሳኔ ላይ ደረሰ። ዞር አለና በቀጥታ በተቃራኒው አቅጣጫ ቀስ እያለ ሄደ። በዚያችው ቅጽበት መቼም ቢሆን ለእርሱ ተብሎ ባልተሰራ በር ፊት ለፊት በመተበክ አንዲትም የልብ ትርታ ዳግም ላለማባከን ወሰነ። ወዳጆቼ፣ የተዘጋን በር ደጋግሞ ማንኳኳት ነፍስን ቀስ በቀስ ይገድላል። የዝምታ ይቅርታ ማለት ልክ ኒኮ ያደረገው ማለት ነው። ጎድጓዳ ሳህንን ባዶ ከሚያስቀሩ ቦታዎችና ሰዎች በዝምታ መራቅ ማለት ነው። አዲስ መንገድ መፈለግ ማለት ነው። እንደ ኤሊዋ አማራ መሆንን ተማሩ። በጀርባችሁ የተሸከማችኋቸው ሰዎች ለጥንካሬያችሁ ዋጋ የማይሰጡ ከሆነ አውርዷቸው። እንደ ድመቱ ኒኮ መሆንን ተማሩ። መጠበቅ ዕጣ ፈንታችሁ እንዲሆን አትፍቀዱ። እንዲሁም እንደ አውራ ዶሮ ኒስሎ መሆንን ተማሩ። ተሰጥኦአችሁን፣ ጉልበታችሁንና ብርሃናችሁን ዝም ብለው ችለው ወደሚያልፉት ሳይሆን ከፍ አድርገው ወደሚያከብሩት ቦታ ውሰዱ። የዝምታ ይቅርታን ስታደርጉ ምንም የምታጡት ነገር የለም። እንዲያውም ሁሉንም ነገር ታገኛላችሁ። ምክንያቱም ራሱን በዝምታ ነፃ ማውጣት የሚችል ሰው በሕይወቱ መቼም ቢሆን ተሸንፎ አያውቅም። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ እና እነዚህ ታሪኮች ልባችሁን ከነኩት እባካችሁ ላይክ የሚለውን ቁልፍ መጫን አትርሱ። ይህን መልእክት መስማት ለሚያስፈልገው ሰው ቪዲዮውን አጋሩ። እንዲሁም ከስር አስተያየታችሁን ጻፉ። እስቲ ንገሩኝ፣ ከሦስቱ ታሪኮች ውስጥ የበለጠ ልባችሁን የነካው የቱ ነው? አስተያየቶቻችሁና ድጋፋችሁ በየሳምንቱ የተሻሉና የበለጠ ትርጉም ያላቸውን ታሪኮች እንዳቀርብላችሁ በከፍተኛ ሁኔታ ያነሳሳኛል። ለዚህ ቻናል ይህን ያህል ፍቅር ስለሰጣችሁ ሁላችሁንም አመሰግናለሁ። መንገዳችሁን ቀጥሉ፣ ሰላማችሁን ጠብቁ። በቅርቡም በአዲስ ታሪክ ዳግም እንገናኛለን።